በሀገረ ግብጽ በርካታ ሀከሮች ይገኛሉ። ከነዚህ ሀከሮች መካከል ከግብጽ መንግስት ጋር እጅጉን ግንኙነት ያለውና በርካታ የኢትዮጵያ ገጾችን በመበርበር የሚታወቁት ግብጻዊው ሀከር ሙሐመድ አብደልባሴትና ሳይበር ሆረስ የተባለው የሀከሮች ቡድን ይገኙበታል። በተለይ ሳይበር ሆረስ የተሰኘው የሀከሮች ቡድን አሁን ላይ ኢትዮጵያ ውስጥ ከ30,000 የሚበልጡ ኮምፒውተሮችን በመጥለፍ ኢትዮጵያ ላይ ጉዳት እያደረሰ ይገኛል። ከዚህ በተጨማሪ ደግሞ መሐመድ በግሉ ኢትዮጵያ ላይ ከፍተኛ ኪሳራ እያደረሰ ይገኛል። ለመሆኑ እነዚህ ቡድኖች እነማን ናቸው? ምንስ አይነት ጉዳት ኢትዮጵያ ላይ ያደረሱ? ከቻናሌ መሸጋገሪያ በኋላ ስለ ሙሐመድ አብደልባሴትና ስለ ሳይበር ሆረስ ስለተሰኘው የሀከሮች ቡድን ይዤላችሁ ቀርባለሁ። ከዚህ በታች የምታዩትን ቪዲዮ ስለምትወዱት ሁላችሁም ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ጠብቁኝ። መሐመድ አብደልባሴት የተወለደው በግብጽ ቄና በተባለች ትንሽ ግዛት ውስጥ በ1988 ነበር። ይኸውም እንደ አውሮፓውያን አቆጣጠር ማለት ነው። መሐመድም ትምህርቱን በዛች ግዛት ተከታትሎ በመጨረስ ከቱሪዝምና ሆቴል ፋካልቲ በዲግሪ ተመርቋል። ብዙ ጊዜያትም በዚህ ሙያ ላይ ሰርቷል። ከጊዜያት በኋላ ደግሞ አጫጭር ኮርሶችን በመውሰድ በኮምፒውተር አውታር መረብ ላይ መስራት ጀመረ። ታዲያ ከሆቴልና ቱሪዝም ሙያ በአንዴ ወደ ኮምፒውተር የገባው መሐመድ በኮምፒውተር ዘርፍ የተሳካለት ለመሆን በቅቷል። ኤስ3 ጊክን ጨምሮ በጎግል የንግድ ማህበረሰብ ውስጥ ዋና የቴክኖሎጂ ኦፊሰር ሆኖም ሰርቷል። ታዲያ የዚህን ሰው ታሪክ ስትሰሙ እንዴት በአንድ ጊዜ ከሆቴልና ቱሪዝም ወደ ኮምፒውተር ውስጥ ገባ የሚል ጥያቄ አይምሯችሁ ውስጥ እንደሚፈጠር አልጠራጠርም። እኛም ሀገር በርካቶች በኮምፒውተር ዘርፍ መግባት ፍላጎት ኖሯቸው ነገር ግን በኮምፒውተር ሳይንስ ወይንም ሶፍትዌር ኢንጂነሪንግ ስላልተማርኩ ሀከር መሆን አልችልም ወይንም ደግሞ ሶፍትዌር ፕሮግራም ማድረግ አልችልም ሲሉ ይሰማሉ። ነገር ግን ፍላጎቱ ያላችሁ ሰዎች የምትፈልጉትን ፕሮግራሚንግ ላንጉጅ መርጣችሁ ራሳችሁን ኢንተርኔት በመጠቀም አስተምራችሁ የተዋጣለት ፕሮግራመር መሆን ትችላላችሁ። እዚህም ሰው ህይወት ቢሆን ይህንኑ ነው የሚያመለክተው። መሐመድ አሁን የሜክሲኮ ዜግነት አለው። ግብጻውያኑ ደግሞ የግብጽ ባለነጭ ኮፍያ ሀከር ነው ይሉታል። በግብጽ ሀገር ከሚገኙ በርካታ የሳይበር ጠላፊዎች በቡድንም ሆነ በግል ከቅርብ ጊዜ ወዲህ ብዙ ጥቃቶችን የኢትዮጵያ ኦፊሻል ገጾች ላይ እያደረሱ ይገኛል። የአባይ ግድብ ይሰራል ተብሎ ይፋ ከተደረገበት ጊዜ ጀምሮ የግብጽና የኢትዮጵያ ግንኙነት እጅጉን ሻክሯል። ታዲያ ይህ መቃረን በሁለቱ ሀገሮች መካከል ያሉ የሳይበር ጠላፊዎችን በመንግስትና ትልልቅ የግል መስሪያ ቤቶች ላይ ጥቃት እንዲሰነዝሩ አድርጓቸዋል። በተለይም በግብጻውያኑ መንግስት ዘንድ የሳይበር ጠለፋ እንደ ወንጀል ስለማይቆጠር ወይንም ማንኛውም ግብጻዊ የሳይበር የመጥለፍ ብቃት ካለው ከባንክ እስከ መንግስት ትልልቅ ሳይቶች ቢጠልፍ እንደ ወንጀል አይቆጠርበትም። በዚህም የተነሳ ግብጻውያኖች በርካታ ሀከሮችን ለማፍራት በቅተዋል። ግብጻውያኑም ይህንን እድል በመጠቀም በርካታ ጥቃቶችን በኢትዮጵያ ሳይቶች ላይ እየሰነዘሩ ይገኛል። በተለይም እነዚህ የሀከሮች ቡድን በግብጽ መንግስት እጅጉን ስለሚደገፉ ጥቃቶቻቸው ከኢትዮጵያ መረብ ደህንነት ተቋም በላይ በመሆን ጉዳቶችን እያደረሱ ይገኛል። እነዚህ ግብጻውያኖች በርካታ ዓለም አቀፍ የሀከሮች ቡድን ውስጥ ስለሚሳተፉ ብዙ ክህሎቶችን ማፍራት ችለዋል። ታዲያ መሐመድም በእንደዚህ አይነት ሁኔታዎች ውስጥ የመጣ ግብጾች የሚኮሩበት ሀከራቸው ነው። መሐመድ ወደ ሃኪንግ የገባው በ2013 ነበር። ይኸውም ፌስቡክ ላይ የተወሰነ ግብጻውያን አካውንት በመጠለፉ እንዴት ተጠለፈ በማለት ፌስቡክ የነበረበትን ችግር ማጥናት ጀመረ። በዚሁ ምክንያት ስለ መረብ ደህንነት በደንብ እያወቀ ሄደ። ፌስቡክ የነበረበትንም ችግር ተናግሮ እንዲስተካከል አስደርጓል። ፌስቡክ ብቻ ሳይሆን አማዞን እና አዶቤን ጨምሮ በርካታ ገጾች ክፍተታቸውን እንዲያውቁና እንዲያስተካክሉ አድርጓል። ታዲያ ይህ ሀከር ኢትዮጵያ ከግብጽ ጋር ወደ ቅራኔ መግባቷን ተከትሎ በተደጋጋሚ ኦፊሻል የመንግስት ገጾችን ጨምሮ በርካታ የሚኒስቴር መስሪያ ቤት ኮምፒውተሮች ላይ ጥቃት አድርሷል። ይህ ሰውና ሌሎች በግብጽ መንግስት የሚንቀሳቀሱ ጠላፊዎች በርካታ ጥቃቶችን እየፈጸሙ ይገኛል። ይህ ሰው ከፈጸመው የሳይበር ጥቃት ውስጥ የቤንሻንጉል ክልላዊ መንግስት ይፋዊ የሆነ ዌብሳይትን በመጥለፍ ሙሉ በሙሉ ከቁጥጥር ውጭ አድርጎት ነበር። ከዚህም በተጨማሪ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ይፋዊ የፌስቡክ እና የትዊተር ገጾችን ለመጥለፍ ሙከራ በማድረግ ይታወቃል።
ይህ ግለሰብ በዚህ ሰዓት ከመንግስት ገጾች በተጨማሪ መንግስታዊ ባልሆኑ ድርጅቶች ላይም ጥቃት እየሰነዘረ ይገኛል። በሁለተኛ ደረጃ ደግሞ ኢትዮጵያን እያስጨነቃት ለበርካታ ኪሳራዎች እየዳረጋት የሚገኘው የሃከሮች ቡድን ሳይበር ሆረስ የተሰኘው የግብጽ የሃከሮች ቡድን ነው። ከግብጽ መንግስት ሙሉ ድጋፍ የሚያገኘው ይህ ቡድን ሙሉ ትኩረቱን ኢትዮጵያ ላይ አድርጎ የሚሰራ ነው። ይህ ግሩፕም ከግብጽ የደህንነት መስሪያ ቤት ጋር ግንኙነት እንዳለው ይነገራል። ታዲያ ይህ ግሩፕ አኑቢስ ከተባለ ሌላ ግሩፕ ጋር ጥምረት በመፍጠር ነበር በኢትዮጵያ የሚገኙ ከ13 የሚበልጡ መንግስታዊ ገጾችን ጠልፎ ከጥቅም ውጭ ያደረጋቸው። በተጨማሪም ይህ ቡድን ከ30,000 የሚበልጡ በኢትዮጵያ መንግስት የሚንቀሳቀሱ ኮምፒውተሮችን ጠልፎ ነበር። ነገር ግን የኢትዮጵያ መረብ ደህንነት መስሪያ ቤት ባደረኩ ክትትል ከቁጥጥር ውጭ የነበሩትን ኮምፒውተሮች በድጋሚ መቆጣጠር ችያለሁ ብሏል። አሁንም ቢሆን አላርፍ ያለው ይህ ቡድን ጥቃቱን በማስፋት ለኢትዮጵያውያኖች ጭንቀትን ፈጥሯል። ይህ ቡድን ባወጣው መግለጫም እኛ ሐሳባችን የኢትዮጵያ መንግስት ላይ ጫና መፍጠር ነው ሲል ተሰምቷል። ከኢትዮጵያ መረብ ደህንነት ቁጥጥር ውጭ እየሆነ የሚገኘው የእነዚህ ሃከሮች ቡድን አሁን በኢትዮጵያ ኢንፎርሜሽን ደህንነት ዘርፍ ትልቅ አደጋ ደቅኗል። በተጨማሪም የበርካታ ኢትዮጵያውያንን ይፋዊ የፌስቡክ ገጾች በመዝጋት ላይ ይገኛል። በእነዚህ ግሩፖች የሚደርሰው ጥቃት ለመመከት ኢትዮጵያ በዚህ ዘርፍ ዕውቀት ያላቸው በርካታ ልጆች ያስፈልጓታል። ስለዚህም ሁላችሁም ኮምፒውተር ፕሮግራም ማድረግን እንደማይሞከር ከባድ ነገር አድርጋችሁ አታስቡ። ሞክሩት። ኢንተርኔት ላይ በቂ የሆነ የፕሮግራሚንግ ትምህርት ስላለ ራሳችሁን አብቁ። ምናልባት ፍላጎቱ ካላችሁ በዚህ ዘርፍ ብቁ ለመሆን ከ6 ወር ያልበለጠ ጊዜ ብቻ ይፈጅባችኋል። በቀጣይ ደግሞ አኑቢስ ስለተባለው የግብፃውያን የሃከሮች ቡድን ይዤላችሁ እመጣለሁ። ለዛሬው ግን እኔ እዚህ ላይ ላብቃ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ